ጤና ይስጥልን እንደምን አድራችሁ አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ሁሌም በዚህ ሰዓት ወደ እናንተ በፖድካስቱ አዳዲስ ጉዳዮችን ያስቆይታ አድርጋለሁ ትልቅ ሐሳቦች ሲኖሩ በዝውውርም ጉዳይ እንዲሁም በጨዋታ መንገድና ሐሳቦች ዙሪያም ጉዳዮች ሲኖሩ ወደ እናንተ የማድረሳቸው ፕሮግራሞች አሉ ዛሬ ደግሞ ከእናንተ ጋር ቆይታ የማድርገው እንግዲህ በእግር ኳስ ተጫዋቾች በተለይም ራሳቸውን ከመቆጣጠር ስኬትን ማኔጅ ከማድረግ ጋር በተያያዘ አንዳንዴ የሚባል ነገር አለ ስኬት በራሱ የራስ ጠላት ይሆናል ይባላል እና ስኬትን እንዴት ማኔጅ አድርገው ሙሉ ተጫዋች ይሆናሉ ለሚለው ትልቅ ትምህርት የሆነ አንድ ታሪክ ተፈጥሯል በቅርብ ጊዜ ይህ ታሪክ የፖል ፖግባ ታሪክ ነው ፖል ፖግባ በዓለማችን ከፍተኛ ተከፋይ የሚባል ተጫዋች ነው ፖል ፖግባ በዓለማችን የዓለም ዋንጫን ማሳካት የቻለ ድንቅ ተጫዋች ነው ፖል ፖግባ ብዙ ፈላጊዎች የነበሩት ሰው ነው ነገር ግን ፖል ፖግባ የአበረታች መድኃኒት ወይም ደግሞ የተከለከሉ የአበረታች ቅመሞችን ወስደሃል በሚል የእግር ኳስ ህይወቱ ችግር ውስጥ ከገባበት ጊዜ ጀምሮ ብዙ ያሳለፋቸው ፈተናዎች እንደነበሩ ትናንትና ይፋ አድርጓል ይሄ ይፋ ያደረገው የፖል ፖግባ የህይወት መንገድ የብዙ ተጫዋቾች የህይወት መንገድ ነው እነኚህ ተጫዋቾች ራሳቸውን መቆጣጠር በሚያቅታቸው ሰዓት ወይም ደግሞ ራሳቸውን ማሸነፍ በሚያቅታቸው ሰዓት ህይወታቸውን ችግር ውስጥ የሚከቱበት ህይወታቸውን ከነበረው ስኬታቸው ጋር ለማገናኘት ምንም ተአምር እንኳን ቢፈጠር ማድረግ የማይችሉበት ሁኔታ ይመጣል ፖል ፖግባ ይሄን ነገር አይቶታል ነገር አካል ስጋ ለብሶ ተመልክቶታል መረጃውን የነበረውን ሁኔታ ስናገላብጥም ያገኘውት ያንን ነው ፖል ፖግባ እጅግ በጣም ፈታኝ የሆኑ ጊዜያቶችን እንዳሳለፈ ከቤተሰቦቹ ጋር የነበረው ኮሙኒኬሽን ከቤተሰቦቹ ጋር የነበረው ግንኙነት እንደተሰበረበት ከባለቤቱ ጋር የነበረው ግንኙነት እንደተሰበረበት በሱ ዙሪያ ይመጡ የነበሩ በሱ ዙሪያ ያኔ ስኬታማ በነበረ ሰዓት ይከቡት የነበሩት ሰዎች እንደሸሹት አጠገቡ እንዳልነበሩ ተናግሯል በእግር ኳስ ህይወት ውስጥ እንግዲህ የብዙ ተጫዋቾች ህይወት ችግር ውስጥ በሚገባ ሰዓት የፖል ፖግባን የህይወት ታሪክ ነው የሚመስለው እስኪ የተወሰነውን የፖል ፖግባን ፈተናዎች የፖል ፖግባን ሁኔታዎች እስኪ እንመልከትና ዛሬ በሚኖረው ፕሮግራማችን በደንብ የምንዳስሰው ይሆናል አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ ፖግባ ይሄ ታሪክ ሲፈጠርበት የጠበቀው ነገር እንዳልነበረ እሱም ተናግሯል የወስዳቸው የነበሩት ምግቦች ወይም ደግሞ ይሄ ንጥረ ነገሮች በዚህኛው አሁን አበረታች መድኃኒት ተብለው በተከለከሉት ሰብስታንሶች ወይም ደግሞ ንጥረ ነገሮች ላይ ያርፋሉ የሚል ምንም አይነት ፍራቻ አልነበረው ይሄንንም ይበላው ይሄን የሚጠጣ የነበረው እንደ መደበኛ ከዚህ በፊት ያደርግ እንደነበረው ይበላ ይጠጣ እንደነበረው አይነት የምግብ ካልቸር ውስጥ ይተቀማቸው የነበሩ ንጥረ ነገሮች ስለነበሩ ሆኖም በአንድ አጋጣሚ ግን ይሄ ጉዳይ የአበረታች መድኃኒት የተከለከለ ንጥረ ነገሮች ውስጥ ተገኘ ይሄ ከሆነበት ጊዜ ጀምሮ የተፈጠረው ነገር ነው ለሱም ግራ የሚያጋባው አንደኛ በሱ ዙሪያ የነበሩ እሱን የሚያምኑት የነበሩት ሰዎች እሱን እየከዱት እንደመጡ ይናገራል ፖል ፖግባ ይሄ ሁኔታ ከተፈጠረበት ጊዜ ጀምሮ የነበረው የኔ ከሰዎች ጋር ግንኙነት እየተበላሸብኝ መጣ ይላል ፖል ፖግባ የሚያምኑኝ የነበሩኝ ሰዎች ካዱኝ አጠገቤ ከኔ ጋር ብዙ ጊዜ የሚያሳልፉ የነበሩ አጠገቤ ከኔ ጋር የሚሆኑ ሰዎች ሁሉ ሸሹኝ ስልኬ እንኳን መልእክት መቀበል አቆመ የስልክ መልእክት መቀበያ ቋቴ ደረገ ይሄ ደግሞ የማልጠብቀውና ያላሰብኩት ነበር ይላል ፖል ፖግባ አብዛኛውን በህይወታችን ውስጥ በብዙ ሰዎች መከበብ ደህንነት የሚመስለን ሰዎች አለን ፖል ፖግባ የዛ አይነት ሰው ነው ይሉታል በሰዎች መከበብ በሰዎች ደስታ ውስጥ መቆየት ሰዎችን ማስደሰት የሱ አካል እንዲሆኑ ማድረግ ከፍተኛ የሆኑ ገንዘቦችን
መበተን። ለምሳሌ በአንድ ወቅት ፖል ፖግባ በማንቸስተር ዩናይትድ በተፈለገበት ሰዓትና ወደ ማንቸስተር ዩናይትድ የመጣ ሰዓት ወደ አሜሪካን ሀገር ሄዶ ትልቅ ተጫዋቾችን አግኝቶ ነበር። ከነኚህ ተጫዋቾች መካከል ሮሜሉ ሉካኩ አንዱ እንደነበር እናስታውሳለን። ሉካኩን ባገኘበት ሰዓት የተከራየው መርከብ የወጣበት ዋጋ በጣም ከፍተኛ ነበር። ፖግባ ለዛ መርከብ ኪራይ ያወጣው ሂሳብ ወደ 180,000 ፓውንድ የሚጠጋ ነበር። ይሄ በጣም ከፍተኛ ገንዘብ ነበር በወቅቱ። ትልልቅ ተጫዋቾች ላባቸውን ጠፋ አድርገው ሳምንታዊ የሚከፈላቸው ክፍያ ነበር በወቅቱ ፖል ፖግባ ለመርከብ ኪራይ ያወጣው የነበረው። በመርከብ ውስጥ የነበሩት ሰዎች ፖግባ አንዳንዶቹ ማያውቃቸው ሰዎች እንደነበሩ ሁሉ ተነግሯል። እሱም ሰዎችን ማዝናናትና ማስደሰት እንደሚያስደስተው ገልጾ አንዳንዶቹ መርከብ ውስጥ ያሉት ሰዎች ሁሉ እነማን እንደሆኑ አላውቅም ብሎ ተናግሮ ነበር። ይሄ እንግዲህ ለፖል ፖግባ በህይወቱ ውስጥ ካደረጋቸው ትንንሽ ነገሮች በጣም ብዙ ነገሮችን አድርጓል። እንግዲህ በገንዘብ ሰዎችን ለማስደሰት ትንንሽ ነገሮች አንዱ ነበር። ናውም በወቅቱ ጋዜጠኛው ሲጠይቀው ማታቃቸው ሰዎች ከሆኑ እንዴት መርከብ ውስጥ ገቡ? በጣም ብዙ ሴቶች አሉ፣ በጣም ብዙ አዳዲስ ባንተ ዙሪያ የማይታወቁ ሰዎች መጥተዋል ሲለው ምንድነው ያለው? እንዲዝናኑ ስለምፈልግ ነው። እኔ ዋናው ነገር መዝናናታቸው መደሰታቸው ነው። ጊዜያቸውን በደስታ ጊዜያቸውን ጥሩ በሆነ ስሜት መጨረሳቸው ነው ለኔ ትልቁ ነገር። ያ ነው የሚያሳስበኝ እንጂ ገንዘቡ አያሳስበኝም የሚል አስተያየት ሰጥቶ ነበር ፖል ፖግባ። ፖግባ እንግዲህ እንደዚህ አይነት ሰው ነው። ለምሳሌ በቤቱ ጓደኞቹ በሚመጡ ሰዓት የጓደኞቹ ጓደኞች በሚመጡ ሰዓት እነሱን ሁሉ አምኖ የሚቀበልና ከነሱ የመጣን ነገር ያለ ምንም ጥያቄ የሚበላ ሰው ነው። ይሄን ወንድሙ ከሌሎች ጓደኞቹ ጋር ሆኖ በሰራው ማጭበርበር በህይወቱ ውስጥ የተፈጠረበትን ነገር ማንሳት እንችላለን። ቤተሰቡ ዊች እንደሚያደርግበት እንደነበረም በአንድ ወቅት ፖል ፖግባ ተናግሮ ነበር እናስታውሳለን። የጥንቆላ ስራዎች ይሰሩበት እንደነበረ የሚያምናት እናቱን ራሱ በዚህ ጉዳይ ላይ ሁሉ እንደሚጠረጥራት፣ ወንድሞቹ በህይወቱ ውስጥ በጣም ፈታኙን ነገር እንዳደረጉበት፣ ገንዘብ እንጂ እሱ እንደማይወዱት፣ ገንዘብ ለማግኘት የማይፈነቅሉት ድንጋይ እንዳልነበረ ይሄን ሁሉ ነገር ፖል ፖግባ ተሸክሞ ይኖር ሰው ነው። ፖል ፖግባ በህይወቱ መዝናናትና መደሰትን የሚወድ ሰው ነው። በህይወቱ ትልቅ የሆኑ ኢቨንቶች ላይ መገኘትን ይፈልጋል። ሲገኝ ደግሞ ሰዎችን ጋብዞ ከሰዎች ጋር ሆኖ መኖርን ከሰዎች ጋር ሆኖ ደስታውን ማጣጣም የሚፈልግ ሰው ነው። የተፈጠረው ነገር ግን ያለፉት ወራቶች በህይወቱ ውስጥ የተፈጠረው ነገር ግን ህይወቱን እንደገና ወደ ኋላ ዞር ብሎ እንዲመለከትና ሰዎች በህይወቱ ውስጥ ሁሌም ቢሆን አንተ እስካለህ ድረስ አንተ የተሻልክ ሰው እስከሆንክ ድረስ እንደሚከቡህ ማሳያ ነው ብሏል። ይህንን ሲናገር በህይወቱ ውስጥ ያጋጠመው ነገር ከባድ ነበር በማለት ነው። በህይወቱ ውስጥ ሁሌም ቢሆን ሰዎች አጠገብህ የሚኖሩት አንተ ሁሌም የተሻልክ ሰው ስትሆን ነው። በችግርና በፈተና ሰዓት ሰዎች አጠገብህ አይኖሩም። እነዚህ ያመንካቸው፣ እነዚህ ያከበርካቸው፣ እነዚህ በህይወቱ ውስጥ ትልቅ ቦታ ይኖራቸዋል ብለህ ያሰብካቸው ሰዎች ከህይወትህ ይሸሻሉ። ይሄ ብቻ ሳይሆን መሸሸታቸው ብቻ ሳይሆን ከአንተ ጋር የነበራቸው ግንኙነት ሁሉ ያቋርጣሉ። ይህ ሲሆን ግራ ሊገባ ይችላል። ነገር ግን አንተ ከዚህ በፊት እንደሚፈጠር ያላሰብከው ነገር ስለሆነ ነው እንጂ የሰዎች ባህሪ መሆኑን እመን ይላል ፖል ፖግባ። እንደውም ፖል ፖግባ ሲናገር የማውቃቸው ስሞች እኔ ስልክ ላይ መደወል አቆሙ። በፍጥነት ያለ መፈለግ ስሜት ተሰማኝ። የቅርቤ የሆነችው ሚስቴ እንኳን ባህሪዋ ተቀየረብኝ፣ ጥላኝም ሄደች። እንደማያውቀኝ ሰው መሆን ጀመረች ብሏል። ያኔ እንግዲህ በዛ ሰዓት በአእምሮ ዝቅታ ውስጥ ሆኖ ፖል ፖግባ ብዙ ፈተናዎችን እያሳለፈ በነበረበት ጊዜ አጠገቡ ያሉ ሰዎች እንኳን ስለሱ ያላቸው አመለካከት ጥሩ አለመሆኑ ሁሉ ልቡን ይነካው ነበር። አንዴ አለ ፖል ፖግባ እቤት ተቀምጬ ለረጅም ሰዓታት ብቻዬን ያለሁት።
ማንም ሰው መጥቶ ሊጠይቀኝና ሊጎበኘኝ አልቻለም። አስታውሳለሁ በህይወቴ ለመጀመሪያ ጊዜ ነው የኔ በር ሳይንኳኳ ለረጅም ጊዜ ቆየው። ያ መሆኑ ውስጤን ነክቶት ነበር። ረጅም ጊዜ በሩ ሳይንኳኳ የቆየው የኔ ቤት መጨረሻ ላይ ከብዙ ሰዓታት በኋላ በሩ ተንኳኳ። የሚገርማችሁ ግን በሩን አንኳኩቶ የከፈትኩለት ሰው የኔ ቤተሰብ የቅርብ ዘመድ ያልነበረም ዕቃ የሚያመጣልኝ የዴሊቨሪ ባለሙያ ነበር ያለው ፖል ፖግባ። እንግዲህ በህይወታችሁ ውስጥ ብዙዎቻችሁ ፌስ አድርጓችሁታል ብዬ አስባለሁ። እንደውም አንዳንዴ የሚባል ነገር አለ። በሚመችህ ከበባ ውስጥ ረጅም ጊዜ በሰዎች መካከል ከመኖር ይልቁን በማይመችህ ሁኔታ ውስጥ ቤት ውስጥ ብቻን ተቆልፈ መኖር ይቀላል ይባላል። ምክንያቱም ሁሌም ቢሆን በህይወት ውስጥ አንተ በሰዎች መካከል ስላለህ ሰዎች ያንተን ህይወት ደስተኛ ለማድረግ አንተን ምቾት እንዲሰማህ ለማድረግ አንተን ሁሌም አክብረው ለመኖር በህይወት ውስጥ ይቀጥላሉ ማለት አይደለም። በህይወት ውስጥ ምታጣቸው ነገሮች በጣም ብዙ ናቸው። በህይወት ውስጥ ከጅህ የሚወጡ ነገሮች በጣም ብዙ ናቸው። ቤተሰብ ይክዳል፣ ፖግባን እንደካደው። ወንድሞቹ ክደውታል፣ ቀድሞ ነው የካዱት። እናቱ ክደዋለች፣ ቀድማ ነው የካደችው። በኋላ ይቅርታም ቢባባሉ አጠገቡ ያሉ ጓደኞቹ ክደውታል። ፖግባ እንደገና አይነሳም ብለው ትተውታል። የፖግባ ነገር አበቃለት ተብሎ ሁሉም ነገር ፋይል ተዘግቷል። ይሄኔ ነው ፖግባ ረጅም ጊዜ ብቻውን ያሳልፍ እንደነበር የተናገረው። በፊርማ ስነ ስርዓቱ ላይ አንድ ያሳዘነኝ ታሪክ ልንገራችሁ። የፊርማ ስነ ስርዓቱ ላይ የፖል ፖግባ ቤተሰቦች አልተገኙም። ፖግባና ማኔጀሩ ነው የተገኙት በፊርማ ስነ ስርዓቱ ላይ። የፊርማ ስነ ስርዓቱ ላይ ሲያነባ የነበረው ፖል ፖግባ ካያችሁት ያ የሚያለቅሰው ፖል ፖግባ ውስጡ የተጎዳው ውስጡ በብዙ ህመሞች ውስጥ ያሳለፈው ፖል ፖግባ ነው። እየፈረመ እንደ ህፃን ሁለቱን አይኖቹን እየጠረገ ያነባ ነበር። እየፈረመ መሃል ላይ ቆሞ ሳግ ይዞት ደረቱ ሲንቀጠቀጥ ይታይ ነበር። ይህ እንግዲህ ፖግባ በሰዎች ላይ ተማምኖ ሰዎችን አምኖ ሰዎች በችግሬ ሰዓት አብረውኝ ይኖራሉ ብሎ መጨረሻ ላይ ሰዎች የከዱት ነው። ሚስቱ እንኳን ስትከዳው ፖል ፖግባ ሁሉንም ነገር ገመናው የምታውቀው ሴት ከከዳችሁ በኋላ እጁ ላይ የማይጠፋ የማይሟሽሽ ነገር እንደሌለ ተረድቶታል። ይሄ የፖል ፖግባ ሚስቴ ከዳችኝ የሚለው ነገር እንዳውም ሲመጣ ማስታውሰው አንድ ንጉስ ናቸው እና ንጉሱ ስለ ጀግንነት ስለ ትልቅነት ሲወራ እንዲህ አሉ ይባላል። አንተ የምታውቀኝ ዝናር ተሸክሜ ነው፣ ሚስቴ የምታውቀኝ ግን ዝናሬን አውልቄ ተጋድሜ ነው አሉ ይባላል። ይሄ ማለት እንግዲህ ምንም ነገር መከላከል በማይችሉበት ሁኔታ ውስጥ ሆኖ ነው ሚስታቸው የምታውቃቸው። ይሄ ማለት ዓለምን የሚያንቀጠቅጡ ትልቅ ሰዎችን ያሸነፉ ትልቅ ጦርነቶችን ያሸነፉ በትልቅ ሰዎች አእምሮ ውስጥ ያሉ እኚህ የተከበሩ ንጉስ ሚስታቸው የምታውቃቸው ግን ያን ካባቸውን አውልቀው ያን ግርማ ሞገስ ያለውን ልብሳቸውን አውልቀው ባዶ ገላቸውን መሳሪያቸውን አስቀምጠው እንደሆነ ነገሩት። እሱም እውነት እንደሆነ ገብቶት ምንም አይነት ምላሽ ሳይሰጣቸው ነበር የሄደው። እንግዲህ የንጉሱ ታሪክ ይሄ ነው። የንጉሱ ታሪክ እኛ ትልቅ ሰው እኛ የተከበሩ ዓለምን የሚመሩ ሰው ቅድም እንዳልኳችሁ ቤት ውስጥ ግን ተራ ሰው ይሆናሉ ማለት ነው። ፖል ፖግባም እንደዛ ነው የሆንኩት ነው ያለው። ሁሉን ነገሬን የምታውቀኝ ሁሉን ነገሬን የተሸከመችልኝ በሁሉ ነገር ውስጥ የነበረች ሴት ይሄ ነገር ሲፈጠር የማላውቃት ሴት ሆነች። እያንዳንዷን ነገሬን ማገዝ ሲገባት የእያንዳንዱ ነገሬ ጠላት ሆነች። ይበልጥ በህመሜ ላይ ህመም ጨመረችብኝ። ህመሜ ይበልጥ አሸነፈኝ። ህመሜን እንዳሸንፍ እንድትረዳኝ ብጠይቃት
ሌላ ለህመሜ በሽታ ጨመረችበት ይላል ፖል ፖግባ። እንግዲህ ፖል ፖግባ በእግር ኳሱ ተመልሶ ጨዋታ ጀምሯል። በጣም የሚገርመው ነገር ሞናኮ ሊሃቨርን 3-2 በሆነ ውጤት ባሸነፈበት ጨዋታ 2 ጎል ማስቆጠር ችሏል። ይሄ ለሱ አንድ ትልቅ ጅምር ነው። ፖግባ የ2018 የዓለም ዋንጫ ሻምፒዮን ነው ከፈረንሳይ ብሔራዊ ቡድን ጋር። ፖግባ ትልልቅ የሚባሉ ቡድኖችን ማሊያ የለበሰና የተጫወተ ነው። በአንድ ወቅት በማንቸስተር ዩናይትድ እግር ኳስ ክለብ ከፍተኛው የዝውውር ዋጋ የተከፈለለት ይሄ ውድ የነበረ ተጫዋች ነው። ፖግባ አሁን ህይወት አስተምሮት እንደገና ተመልሶ ወደ ኳስ ጨዋታ መጥቷል። ፖል ፖግባ እንዲሳካለት ምኞቴ ነው። ጥሩ የሆነ ባህሪ እንዲኖረው ምኞቴ ነው። ያመናቸው የከዱት ሰዎችም የሚያለቅሱበትና የሚጸጸቱበት የውድድር ዘመን እንዲኖረው ምኞቴ ነው። ጥሩ ቀን ይሁንላችሁ።